አሰላሙ አለይኩም ወራህመቱላሂ ወበረካቱ ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። ጠፍቻለሁ። በጣም ነው የጠፋሁትና እንዴት ናችሁ? ደህና ናችሁ? ለእኔ ቤት አዲስ ሆናችሁ ሰዎች ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ አበረታቱኝ። ኢንሻአላህ አልጠፋም። እኔ በየቀኑ ቪዲዮ ለመልቀቅ አስብና ከዛ አይመችም ታውቃላችሁና ለዛ ነው። እና እንዴት ናችሁ? ደህና ናችኋ? ዛሬ የምነግራችሁን ነገር ቢኖር ማለት ነው ከአረብ ሀገር ወደ ኢትዮጵያ ስትመጡ በተለይ ዩቱበር የሆናችሁ ሶሻል ሚዲያ እጠቀማለሁ ብላችሁ የምትመጡ በቃ ለገንዘብ ሶሻል ሚዲያ ላይ ገንዘብ ሰራለሁ ብላችሁ ያሰባችሁ ሀሳብም ያላችሁ ደግሞ አሁንም በመጠቀም ላይ ያላችሁ ዩቱባችሁን፣ ሶሻል ሚዲያችሁን፣ ቲክቶካችሁን ምናምን የምታሳድጉ ይዛችሁ መምጣት ያለባችሁ ነገር እዚህ ስትመጡ በጣም የሚጠቅማችሁ ነገር ከመጣችሁ ደግሞ በቀላሉ እዚህ አዲስ አበባ ምናምን ሊኖር ይችላል፣ እዚህም ሊኖር ይችላል፣ ግን በትንሽ ከተሞችም ሊኖር ይችላል። ግን በቀላሉ ኦሪጂናሉን ወይም በቀላሉ ማግኘት ስለማትችሉ ይዛችሁ መምጣት ያለባችሁ ነገር እነግራችኋለሁ። ይህ ምንድን ነው? በአንደኛ ደረጃ እኔ ካመጣኋቸው እንኳንም አመጣሁት ብዬ በተለይ ለዩቱብ ብቻ አይደለም ለራሳችሁም ይጠቅማችኋልና ዩቱብ ስለምሰሩ ሶሻል ሚዲያ ስለምሰሩ ብቻ አይደለም ለሌላም ለእንትንም ይጠቅማችኋል። እና በጣም የጠቀመኝ ነገር አንደኛ ፓወር ባንክ ነው። ፓወር ባንክ የሚጠቅመው አንደኛ ገጠር ስትሄዱ ማብራት የሌለበት ቦታ ቤተሰብ እዛ ዘመድ ካላችሁ እዛ ርቃችሁ ስትሄዱ አንድ ቀን ሁለት ቀን ስታድሩ ለስልካችሁ ይሄን አንዱን ሞልታችሁ ብትሄዱ ይሄ ሁለት ስልክ ይሞላል ማለት ነው። ሞልታችሁ ትለቁታላችሁ። ሁለተኛ ነገር ደግሞ ፓወር ባንክ የሚጠቅመው የኢትዮጵያ መብራት በግድፍ ነው፣ ይሄዳል ይመጣል። እንደው አልሐምዱሊላህ አሁን ከድሮ ይሻላል። ድሮ እንደው ሁለት ቀን ምናምን ማይኖርበት ቀን ሙሉ ማይኖርበት ጊዜ ነበረ። አሁን ቢያንስ ሄድ መጣ ነው፣ ሄዶ ቅርት አይልም እና ለዛ ሰዓት ይጠቅማችኋል ማለት ነው። ፓወር ባንክ በጣም ወሳኝ ነው። ዩቱብ ምትሰሩም ማሰሩም ከተማ የምትኖሩ ገጠር የምትኖሩ ላይ ቦርሳችሁ ላይ አድርጋችሁ የትም ቦታ ስትሄዱ ይዛችሁ መሄድ ትችላላችሁ። ከራሳችሁ ጋር የምትንቀሳቀስ ናት። ምርጥ ስታንድ ናት። እንደዚህ ሳብ አድርጋችሁ ይሄ እግር አለው እንደዚህ ነው የምትቀመጠው። አንደኛ ስታንድ ትሆናለች። ስልካችሁን እንደዚህ ነው የምታረጉት ማለት ነው። እንደዚህ አድርጋችሁ ነው የምታስገቡት። ሁለተኛ ነገር ደግሞ ሰልፊ ናት። እንደዚህም አድርጋችሁ ሰልፊ መቅረጽ ትችላላችሁ። ለሰልፊም ትሆናለች። ስልካችሁ እንደዚህ ማድረጋችሁ ደግሞ እንደዚህ መቅረጽ ትችላላችሁ። ፊት ለፊታችሁ መንገድ ስትሄዱ የሆነ ቦታ ላይ ብሎግ መስራት ስትፈልጉ የሆነ ነገር መቅረጽ ስትፈልጉ ትችላላችሁ። ለራሳችሁም ደግሞ ብቻችሁ እንደኔ ነው ቤቱ የምትሰሩ። እኔ ብቻ እየሰራሁ ነው ያለው ሰው እየፈለኩ ነው፣ ግን በአቅራቢያ የሚኖሩ ሰዎች እየፈለኩ ነው፣ ግን አላገኘሁም። በኮንፊደንስ መስራት የሚፈልጉ ከውስጣቸው እኔ ጎትኩቻቸው ሳይሆን ከውስጣቸው ፈልገው የሚሰሩ ሰዎች ስላላገኘው እስካሁን ብቻዬ ነው የምሰራው ያለሁት። የሚቀርጸኝም ሰው የለም። ብቻዬን ነው የምቀርጸው። እና እቺ ስታንድ በጣም ነው የጠቀመችኝ ለዩቱቤ ማለት ነው። ግዟት፣ ለእናንተም ትጠቅማችኋለች። ለሰልፊም እንደዚህ እየሄዳችሁ ቪዲዮ መቅረጽ ትችላላችሁ። የሆነ ቦታ ላይ እንደዚህ ያስቀምጣችሁ መቅረጽ ትችላላችሁ። በጣም አሪፍ ናት። በቦርሳችሁ ላይ በእጃችሁ ቦርሳ ላይ ይዛችኋት መሄድ የምትችሉ ምርጥ ናት። ከዚህም በፊት ላይ ብላ አሳይቻችኋለሁ። ልንገራችሁ ብዬ ነው። ሀገራችሁ ስትመጡ እንደዚህ አይነት ነገር በቀላሉ አታገኙም። አሁን እዛ ሀገር አረብ ሀገር ይሄ እንትን ላይ የስልክ እንትኖች ላይ ከቨር ምናምን ስቲከር የሚሸጥበት ስልክ የሚሸጥበት ቦታ ላይ ይገኛል ማለት ነው። ሁለተኛ ነገር ደግሞ ከመጣው ብዙም አልተጠቀምኩበትም፣ ግን በጣም የሚጠቅማችሁ በተለይ ይህ በግሩፕ ምናምን ስትሰሩ ብሎግ ስትሰሩ ምናምን በቃ ልበላችሁ ማለት ነው። ይሄ ማይክ በጣም አሪፍ ነው። እኔ አንደኛውን ነው የገዛሁትኝ። ይሄ ማይክ በጣም አሪፍ ነው። እዚህ አታገኙትም። ማይክ ገዝታችሁ ነው። እንደኔ ድምፅ የሌላችሁ በአካባቢያችሁ ጫጫታ ምናምን ካለ በቃ ይጠቅማችኋል። ይሄ የሚቀርጻችሁ ሰው ኖሮ ደግሞ
በግሩፕ ስትሰሩ የሆነ ገበያ ላይ ሱቅ ላይ የሆነ ቦታ ላይ ስለማይሰማ ይሄን አድርጋችሁ ከነ መሸረጃ አለው ቻርጅ ባለው ራሱን የቻለ ነውና እቺን ማይክ ይዟችኋት ኑ። በጣም ነው የምጠቅመው። እኔ ብዙም እየጠቀምኩባት አይደለም፣ እንደምታውቁ ቤት ነው የምሰራው። ለአሁን ኢንሻአላ ወጣ ብዬ እሰራለሁኝ። የሚቀርጸኝ ሰው ስለሌለ ነው ወላሂ። በቃ ልበላችሁ እና ኢንሻአላ ሰው አግኝቼ ወንድሞቼም አሉ እሺ ብለውኛል። ግን እነሱ ገጠር ነው የሚኖሩት። በተገናኘን ሰዓት አብረን ልንሰራ እንችላለን። ቡታጀራ የምትኖሩ በፈቃደኝነት አብራችሁ የምትሰሩ ላይክ ጎበዝ የሆናችሁ ዩቲዩብ የጀመራችሁ ካላችሁ ማለት ነው ማስለመድ ምናምን አለው እንደኔ ለፍታችሁ ምን ብላችሁ ሞኔታይዝ ከሆናችሁ እነዚህ ለመስራት በግሩፕ በጋራ እንሰራለን የምትሉ ሰዎች በፈቃደኝነት ቻርጀር አለው እስከናንተ ጋር አብረን እንሰራለን ማለት ነው። ሌላ ደግሞ ሌላ ስታንድ በጣም ሳይሆን ያስፈልጋል። በተለይ ላይቭ የምትገቡ ከሆነ ላይቭ የምትወዱ ምናምን ከሆነ ቲክቶክም ላይ ላይቭ የምትወዱ ከሆነ ዩቲዩባችሁ ሞኔታይዝ ካልሆነላችሁ ኦፍኮርስ ላይቭ ያስፈልጋል እና ይሄኛው ስታንድ በጣም አሪፍ ነው። እናንተ አሪፉን አምጡ። እኔ በትንሽ የሚቀንሰው እና ያመጣሁት አሪፍ ነው፣ ግን ይሄም በማብራት ነው የሚሰራው ስላችሁ ማብራት አለው። ማብራቱን ግን በፓወር ፓንክ ነው እንደዚህ ሰክታችሁ በፓወር ፓንክ ሰክታችሁ ነው የሚሰራላችሁ። የቻርጀር የለው እና ማብራቱ የምትፈልጉት ከረር አለ ከፊታችሁ ላይ ከመልካችሁ ላይ ከባክግራውንዳችሁ ላይ የሚሄድ ነው። ማብራት ቪዲዮ እየሰራችሁ ላይቭ እየገባችሁ እያለ ማብራት ቢሄድባችሁ ምናምን ራሱ አያችሁ እንደዚህ ማብራት አለው ማለት ነው። መቀያየር ራሱ ይቻላል ማለት ነው እና ይሄው ይቀያየራል። ብዙ አይነት ከለር ይሰጣችኋል ማለት ነው። ይሄ ላይቭ የምትወዱ ሰዎች ናችሁ። ላይቭ መግባት የምትፈልጉ ቲክቶክም ላይ ምናምን እዚህ ታገኙታላችሁ፣ ግን እዚህ ታውቃላችሁ በቀላሉ አታገኙም። በቀላሉ የሚገኝ እዚህ እቃ አለ። እቃ በቀላሉ ይገኛል። ልብስ በቀላሉ ይገኛል። በአቅማችሁ ልክ ለምሳሌ ቡቲክ ላይ አዳዲስ ልብሶች ውድ ቢሆንባችሁ የቦንዳ ልብሶች መግዛት ትችላላችሁ። በአቅማችሁ መግዛት እቃም እንደዛ ደረጃ አለው። አንደኛ፣ ሁለተኛ፣ ሶስተኛ የሚባል ደረጃ አለው። በቀላሉ ማግኘት ስላላችሁ ሰው ማግኘት ማችሉት እንደዚህ ኤሌክትሮኒክ የሆኑ እቃዎች በተለይ እዚህ መታችሁ ባትጠቀሙበት ራሱ ምሸጡ ስልኮች ምናምን ኦሪጂናል ስለማታገኙ ይዛችሁ ነው። ወርቅ ይዛችሁ ነው። ልብስ ምንም አይጠቅምም ወላሂ። ልብስ እቃ ምናምን ጎትታችሁ አትምጡ። አንደኛ ብዙ ጊዜ እኛ ሳናይ ሳይሆን ቤታችን የሚሰራልን አናይማ። ወይ አባታችን ወንድማችን ወይ ባሎቻችን ምናምን ናቸው የሚሰሩልን። ከቤታችን ለቤታችን ማይመጥን እቃ ልናመጣ እንችላለን ማለት ነው። እና የሚጠቅመንን ትተን ማይጠቅመን እቃ ልናመጣ ብዙ ከአረብ ሀገር ያመጡ እቃዎች ዝም ብለው የሚያስቀምጡ አሉ። ኦፍኮርስ ግን የሚጣል ነገር የለም። ብታመጡትም ግን ካልገዛችሁ አታምጡ። ከጥቅሙ ጉዳቱ ስለሚበልጥ ነው። ገባችሁ? ልብስ ማታምጡ። እኔ አሁን ካመጣዎቻቸው ልብሶች አብዛኛው አልለበስኩትም። እዚህ የሚለበሰው በብዛት ሺቲ ነው የሚለበሰው። ወደ እኛ አካባቢ ምናምን ሁሉም ቦታ እንደዛ ይመስለኛል። ሺቲ አምጡ፣ ብዙ ሺቲ አምጡ። ቤት ስትውሉ ወጣ ስትሉ ራሱ ከእንትን ከጋውን ጋር ለብሳችሁ በጣም የሚያዘንጥ ሺቲ ነው። ሺቲ አምጡን። የትንሽ ነበር ያመጣሁት። ያመጣዎቻቸው ራሱ እየለበስኩ እያለቁብኝ ነው። እና ሺቲ አምጡ። ይሄ ሌላ ምናምን ፍስታን ምናምን ቀሚስ ምናምን ብዙ አታምጡ። ትንሽ አምጡ፣ ብዙ አታምጡ። ሌላ ደግሞ ቢጥቆ ልብስ አታምጡ። በተለይ ሙስሊም የሆናችሁ ምናምን እዚህ ስለማይለበስ ማለት ነው። እዛ ቤት ውስጥ ስለምንለብስ እዚህ ደግሞ መቼም ቤት ዘግተን አንውልም ኢትዮጵያ ላይ ማለት ነው። የፈለገ ቢሟላልን ቤት ዘግተን ምናምን አንቀመጥም እና ለዛ አይለበስም። እዚህ ብዙ ልብስ አታምጡ። እቃ ያልገዛችሁ ልብስ ብዙ ያልገዛችሁ ሰዎች ታድላችኋል። አትጸጸቱ፣ አትግዙ። ስትበጡ በብራችሁ ወርቅ ይዛችሁን
ወርቅ የመግዛት እንትን ካላችሁ ወርቅ በጣም ይጠቅማል፣ እየጨመረ ነው። ሌላ ደግሞ ወርቅ መግዛት ካልቻላችሁ ደግሞ ብራችሁን ይዛችሁ ነው እዚህ የምትፈልጉትን ነገር እያያችሁ ቀስ ብላችሁ ታደርጋላችሁ። አካውንት ካላችሁ በአካውንታችሁ እያስቀመጣችሁ ብር ነው የሚጠቅመው። ወላሂ ከልብስ ከእቃ ምናምን ብር ነው የሚጠቅመው እና ብር ይዛችሁ ነው። ብዙ አውርቻለሁ። ሌላ ምን ይዘን እንምጣ ብላችሁ ጻፉልኝ። ሌላ ደግሞ የምነግራችሁ ከዚህም በፊት ነግራችኋለሁ መሰለኝ ለፊታችሁ ለቆዳችሁ ምናምን የምትጠቀሙት ሳሙናም ይሁን ክሬም ባልዚም ይሁን ሎሽን ምናምን እዛ የምትጠቀሙት ቢያንስ ሁለት አምጡ። አዲስ የሆነው ኤክስፓየርዱ በጣም ሩቅ ያለው ማለት ቶሎ ኤክስፓየርድ የሚሆነው በወራት በአንድ ወር ምናምን ኤክስፓየርድ የሚሆነው አታምጡ። ቢያንስ ለአንድ አመት ጋፕ ያለው ምናምን እሱን አምጡ። እዚህ እንደመጣችሁ የምትፈልጉትን ያክል ላታገኙ ትችላላችሁ። እዛ ላይ ደግሞ እዚህ ገንዘቡ በብዙ በሺ ቤት ስለሚጠራ በብዙ መቶ ቤት ስለሚጠራ ለዚህ ያወጣለሁ ብላችሁ ብሩ ሊያሳዝናችሁ ስለሚችል እና እሱን የምትጠቀሙት ነገር ይዛችሁ ነው። አመሰግናለሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ወዳችኋለሁ። ባይ